ደርሳሉ የተባሉትን እነ ጥበቡ ወርቅዬን፣ ዘሪቱ ከበደ፣ ጂጂ፣ ተፈራ ነጋሽን በፍቅሩ ማርኮ ዘፋኝነትን ነጥቆ ከጨለማው መንግስት ገዢ ሉሲፈር ሽርጉድነት ወደ እግዚአብሔር ቤት እንዲመጡና እግዚአብሔርን እንዲያገለግሉ ያደረጋቸው ኢየሱስ ነው። ይህ ፍቅር ዛሬም አልበረደም። ይህ ፍቅር ዛሬም ለትውልዱ ይገለጣል። ይህ ፍቅር ዛሬም ትውልዱን ያስመልጣል። አንዳንድ ሰው ይከራከራል። ዘፈን ኃጢአት ነው አይደለም ብሎ ይከራከራል እና ዘፈን ኃጢአት ላለመሆኑ ለማስረዳት ያልሄደበት የግሪክና ዕብራይስጥ ቃል የለም። ከዛ ግማሹ ደግሞ ኃጢአት ነው ብሎ ደግሞ ሌላ ግሪክና ዕብራይስጥ ይመዛል። ቀላል ነው። ዘፈን ለእግዚአብሔር ክብር ያመጣል አያመጣም ነው እኮ። ልዝፈን ቀላል ነው። በዘፈን ለጌታ ክብር ይመጣል አይመጣም? ጌታ ይከብርበታል አይከብርበትም? ወይስ በዚህ ምክንያት የሰዎችን አእምሮ ማኒፑሌት አደርጋለሁ? የሴቶችን የሃይስኩል ተማሪዎችን ዘፈን እየሰማች ደብተሯን እንዳትማር ፍቅር የሚባል ፍቅር ያልሆነ ነገር ይዟት ትምህርቷን እንዳትማር አእምሯን እንድታጣ ራሷን እንድታጠፋ ያደርጋል ዘፈኔ። ቀላል እኮ ነው። እስካሁን ድረስ ከተዘፈኑ ዘፈኖች ቸርች የተዘመረበት አለ ወይ? የተዘፈነበት ወይም ለእግዚአብሔር ክብር ያገኝ የለም። ሁሉም ቡና ቤት ነው የሚከፈቱት፣ ዳንስ ቤት ነው የሚከፈቱት። ዘፈኖች ሁሉ በቀይና በሰማያዊ መብራት ነው ማለት የማይጠጣበት ዘፈን የለም። እኔ እንኳን ብዘፍን የት ነው የሚሄደው ዘፈኔ? ግሮሰሪ ነው የሚገባው። ስታልፉ እኔ እየዘፈንኩት ሰማላችሁ እንጂ እዛ ጋር ሆኖ ሰው ዋው ደስ ይላል ክብር ለጌታ አይልም። ቀላል እኮ ነው። አንድ ነገር ኃጢአት ነው ጽድቅ ነው ያል ከመሟገት በፊት ጌታ ኢየሱስ ይከብርበታል ወይ? ሁለተኛ አሁን ደግሞ ያልኳችሁ ቅዱስ ቃሉ ይደግፈዋል ወይ? አሁን ሞስነው ለምሳሌ አንዳንድ ሰው እኔ ይላል ወንድማችን እድሜ 40 ነው እና ላገባ አስባለሁ ግን የጌታ ፈቃድ ይሁን አይሁን አላውቅም። 40 ዓመት ሆኖ ሰው የጌታ ፈቃድ ይሁን አይሁን ላገባ እያሰብኩ አይባል። ለምን? አንደኛ በተገለጠ መጽሐፉ ተጽፏል። ሰው ማግባት በሚገባው እድሜ በደረሰ ጊዜ ያግባ ብሎ አዞታል። አሁን ለዚህ ለየት ያለ ጸሎት ፕሮግራም ያዝ። ጌታ ሆይ እርግጥ አሁን 46 ዓመቴ ነው እንዳገባች እፈልጋለሁ። ይሄ ሰውዬ የጌታን ፈቃድ ማወቅ ፈልጎ አይደል። ባጭሩ ሴት ጠይቄ ማግባት እምችል አይደለሁም፣ ፈሪ ነኝ። ስለዚህ በተአምር እንዳዳም አይኔን ስከፍ ሴትየዋ አጠገቤ ትቆም ብሎ ከመጸለይ ውጪ ትርጉም የለው። ምክንያቱም ተገልጧል። አንድ ነገር የጌታ ፈቃድ ነው አይደለም ለማለት ከቃሉ ጋር ይስማማል አይስማማም? ቀላል ነው። ጥቅስ አለው የለውም? ስለዚህ እዚህ ውስጥ እድሜው ለትዳር የደረሰና ሚስቱን የሚያበላበት የሚያለብስበት በቂ ገቢ ያለው ሰው እንዲያገባ የማን ፈቃድ ነው ማለት ነው? የጌታ ፈቃድ ነው። ከቃሉ ጋር ይስማማል። ብታገባ ጌታ ይከብራል፣ ጌታ ይከብራል እና ቃሉ ይደግፋል። አንተ ማድረግ ያለብህ ምንድን ነው? ጌታ ስለፈቀደልህ ጌታም ስለሚከብርበት ከቃሉም ጋር ስለሚስማማ ምንድን ማድረግ? ወደ ሶስተኛው ስቴፕ ወደ ሌላኛው ስቴፕ ትሄዳለህ። ምን? ሚስትን የሚፈልግ መልካም ማድረግ። በቃ የጌታ ፈቃድ ነው። ጌታም ይከብራል፣ ቃሉም ይደግፋል። ተነስተ ምን መፈለግ ብቻ? ምንድን? ሚስት መፈለግ። አይንን ጨፍነ ሳይሆን ከፍተህም ከተሳካ ተጨፍኖ ሚስት አይፈለግ። በደንብ ከፍተ። በዚህ ዘመን ደግሞ ጭራሽ ጨፍና አይሆን። በደንብ ከፍተ ነው የሚሆነው። ባጭሩ አንድ ነገር የጌታ ፈቃድ ነው አይደለም የሚለው ነገር ግልጽ የሆነ ነገር የምናገኘው ቃሉ ጋር ይስማማል አይስማማም። ያን ከተስማማ የማን ፈቃድ ነው? የጌታ ፈቃድ ነው። ካልተስማማ የጌታ ፈቃድ አይደለም። መጽሐፉ ምን ስለሚል ቃልህ ለእግሬ መብራት ለመንገዴ ብርሃን። ቃሉ ያለበት ነገር ከቃሉ ጋር አብሮ የሚሄድ ነገር ሁሉ ግልጽ ነው፣ ክፍት ነው። ምንም ሽፍን ነገር የለውም፣ ድብቅ ነገር የለውም። ያዙልኝ። አሁንም በዚህ ከወጣቶች ጋር በተያያዘ ይሁንና ጌታ ሆይ ማግባት የሚገባኝ እድሜ ጋር ደርሻለሁ፣ ግን እማታምንች ልጅቷ የማያምን ነው ልጁ ብዬብል ከቃሉ ጋር አይሄድም ማለት ነው። ስለዚህ የማን ፈቃድ አይደለም ነው? የእግዚአብሔር ፈቃድ አይደለም። የሆነ ውስብስብ መንገድ አትሂዱ። ጌታ ሆይ ምን ትላለህ በዚህ ነገር ላይ? ፈቃድ ነው አይደለም? በልቤ ተናገረኝ፣ በውስጤ ተናገረኝ አይደለም። ከቃሉ ጋር ካልሄደ የማን ፈቃድ አይደለም ነው? የእግዚአብሔር ፈቃድ አይደለም። ለመሰላችሁ የሆነ ልዩ አገልጋይ የምትፈልጉት አሁን ካንቺ ጋር ያለው እሱ ባልሽ አይደለም የሚል የምትፈልጉት የተጻፈውን ነገር ለመጠቀም ስለማትፈልጉ የተጻፈው ነገር ላይ ያለውን ነገር ከፈጸምከው አለቀ። የጌታን ፈቃድ አውቀሃል። የጌታ እጅ አለበት፣ የጌታ ፈቃድ አለበት በዛ ውስጥ በተጻፈው ጥቅስ ውስጥ። ለምሳሌ እንደው ዝም ይርshow 2 ቆሮንቶስ 6:14 የሚያምን ከማያምን ጋር ምን ንብረት አለው ይላል አይደል? ክርስቶስ ከቤልሆር ጋር ማለት ዓለማውያንን ከሚገዛው ዓለማዊ መንፈስ ጋር ዲሞን ጋር ምን ተካፋይነት? አለቀ።
ስለዚህ ወድጃት ነው ወድጀው ነው ምናምን አይሰራም ማለት ነው። የሚያምን ከማያምን ጋር ምን ህብረት አለው ካለ ከማያምን ጋር ህብረት መጀመር የማን ፈቃድ አይደለም ነው? የጌታ ፈቃድ አይደለም። ምንም ማካበድ ማወሳሰብ አያስፈልገው፣ ቀላል ነው ማለት ነው። እና ሶስተኛው ውሳኔያችሁ ወይም ድርጊታችሁ የምታረጉት ነገር ለውስጣችሁ ሰላም ይሰጣል ወይ? ውስጣችሁ ሰላም ይሰጣችኋል ወይ? ለጌታ ክብር የሚሆን ነው፣ ቃሉ ደግፎታል። ሶስተኛውና የምታጸናበት ነገር ደግሞ ውስጤ በዚህ ነገር ላይ ሰላማዊ ነው፣ ሰላም ይሰማኛል። በጣም የምትታወቅ ከሆነ ትንሽ ጊዜ መስጠት ጥሩ ነው። ጌታ ይሄ ነገር ለአንተ ክብር ያመጣል፣ ቃልህም ይደግፈዋል፣ ግን ደግሞ በውስጥ ያለው መንፈስ ጋር ደግሞ ደስ የማይል ስሜት እየተሰማኝ ያን ጊዜ ምን ያስፈልጋል? በመካከለኛ ልብ ላይ ሆኖ ለጥቂት ጊዜ መቆየት። ምን ማለት ነው? ለምሳሌ መካከለኛ ልብ ላይ ሆናችሁ በእግዚአብሔር ፈቃድ ላይ መጸለይ ካልቻላችሁ፣ አንድ ጽንፍ ላይ ሆናችሁ የምትጸልዩ ከሆነ ትክክለኛ መልስ ማግኘት አትችሉም። የመንፈስን ምስክርነት ማግኘት አትችሉም። ይህም በቀላል ላስረዳችሁ። ለምሳሌ በጣም ማግባት ትፈልጋለህ። ከዛ ላይ ሆነች ቆንጆ ልጅ አየህ። እንድታገባ የጌታ ቃል ይፈቅድልሃል? አዎ። ለጌታ ክብር ይሆናል? አዎ። ሶስተኛውን ምስክርነት ለማግኘት ግን በጣም ማግባት ስለፈለክና ጅቷ አንተ ስለሰፈርካት አንደኛ ስለሆነችልህ ከዛ በኋላ እዚች ላይ ስትጸልዩ መጠንቀቅ። ምን ማለት ነው? የወሰንከውን ውሳኔ እግዚአብሔር ፊት አታቅርበው። በቃ ወደሃታል፣ ደንግጠሃል። ከዛስ በኋላ እያማረች ነው። ጌታ እሺ እንዲልህ ነው የምትፈልገው። ከዛ ትጸልያለህ። በነገራችን ላይ ጌታ እሺ እንዲልህ ፈልገህ ጌታ ሆይ ምን ትላለህ ብለህ ብትጠይቀው አይሆንም ቢልህ ምን እንደምትል ታውቃለህ? ይሄ ጠላት ድምጽ ነው። በደንብ አሰማ። ትክክለኛ ድምጽ ቢመጣም አታረጋግጥ። ስለዚህ ጌታ ፊት የሆነ ነገር ላይ ፈቃዱን ለማወቅ ስትፈልግ እምቢም እሺም ላለማለት በመጣው ጥያቄ እምቢም እሺም ላለማለት መሃል ላይ ሆነ ካልጸለቅ ትክክለኛ መልስ አታገኝ። እህቶች የሆነ ሰንበዲ ሲመጣ ስታይ ዋው በስማ ዋው ቁመት ዋው ደረት ዋው ትከሻ እህቴ ምናምን አይ ላቭ ዩ ምናምን ጌታ ሆይ ምንድነው እዚህ ጉዳይ ላይ አንተ ፈቃድ ነው ብላችሁ አትጸልዩ። ዋው ካልሽ በኋላ መጸለይ ከባድ። የጌታን መልስ በትክክል መስማት ገለልተኛ በመሆን ጌታ ሆይ ጠይቆኛል፣ ጥሩ ልጅ ነው፣ ምንም የጎደለው ነገር የለም፣ ግን እኔ አሁን እሺ ማለትም እምቢ ማለትም አልፈልግም፣ አንተ ምን ትላለህ? ያን ጊዜ ነው ትክክለኛው ምስክርነት ይመጣ። አለበለዚያ በሰውየው የሆነ ነገር ከተሳብሽ በኋላ እሺ እንዲልሽ 90% ካዘነብሽ በኋላ እዛ ጌታ ኢየሱስ አይሆንም ካለሽ ኢየሱስ ማንን? ኢየሱስን። የጠላት ድምጽ ነው። ኢየሱስ አውሬው ነው፣ እባቡ ነው። ማንን? ጌታዬ። ወይ ደግሞ ሰውየው ሲጠይቅሽ ምኑም ማያምርሽ አንቺ የሳልሽው አይነት ሰው የህንድ አክተር ማይመስል ንጹህ ኢትዮጵያ በጤፍ ያደገው ማለት ነው። ይሄ ውልጭምጭም ያለው ኢትዮጵያዊ ጠየቀሽ ልበል እና ብዙም አላማርሽ እስቲ ልጸልይበት አለ። መሐለኛ ልብ ላይ ካልሆንሽ እንደዚህ እምቢ ያልሽው ማለት ነው። ወይ ጌታ እንደው እምቢ ባለኝ ጌታ እንደው እምቢ በለኝ እያልሽ ብትጸልይ ጥሩ አይመጣም። ትክክለኛ መልስ አሰብ። ጌታ ሆይ እንዲህ የጠየቀኝ ነው፣ ግን እኔ ውስጤ ምንም ደስተኛ አይደለም፣ በቃ ሰውየው ምንም አያምርም እና ባልሽ ነው ቢልሽ እንኳን በኢየሱስ ስም አቃለው የጠላት ድምጽ ነው። አሁንም እሺም ቢልሽ እምቢም ቢልሽ የጠላት ድምጽ ነው። መሃል ቤት ትሆኛለሽ። የውስጥ ምስክርነት ያ ነገሩ ለውስጥ ሰውነት የምታረገው ነገር ቢዝነስ ሊሆን ይችላል፣ ልትሰራ ያሰብከው ትዳር ሊሆን ይችላል፣ የአንዳች የሆነ ነገር ሊሆን ይችላል፣ ትምህርት ሊሆን ይችላል። ለጌታ ክብር ያመጣል፣ ቃሉም ይደግፈዋል፣ ግን በውስጥ ሰላም ይሰማዋል። ያ የውስጥ ምስክርነት መጽሐፍ ቅዱስ መንፈስ ቅዱስ ለመንፈሳችን ምን ያደርጋል ይላል? ይመሰክርልናል ይላል። የውስጥ ሰላም በጣም ወሳኝነታል። እህቶች ሰውየው ምንም አይነት መልአክ ይምሰል፣ አንድ እማታፈቀው ከሆነ እማትወጂው ከሆነ ትዳር ወሳኝ ነው፣ ግን እሺ አለ ማለቱ ወይም መቆየቱ መጸለዩ ጥሩ ነው። ጌታው እሱን ማፈቅርበት ልብስ። ለሴት ልጅ ከማትወደው ከማታፈቅረው ጋር መኖር ከባድ ፈተና ነው። በስራም ጉዳይ ላይ እንደዚሁ ጌታ ሆይ ውስጤ ቅር ብሎታል፣ ምን ደስ አልተሰኘውም፣ ይሄ ነገር ምናምን ደስ የማትሰኙበት ከሆነ ትንሽ ቆዩ። የሆነ ቢዝነስ ልጀምር አስቤያለሁ፣ ውስጤ ግን እምቢ ያለኝ ምናምን። አንዳንዱ ከስንፍና የተነሳ ልብ እምቢ ሊል ይችላል ማለት ከኮምፎርት ዞን ውስጥ ላለመውጣት። አንዳንዴ ምን ለምደና መሰላችሁ? ለምሳሌ መንግስት ሰራተኛ በጣም ኮምፎርት ዞን ውስጥ ነው ያለው እና ኑሮ የማይቀየረው ለዛ ነው። ምን ማለት ነው? ኮምፎርት ዞን ማለት የወር ደሞዝ ትመጣለች። የወር ደሞዝ ማለት ራይ እንዳይኖርህ የሚያደርግ ማለት ቪዥን እንዳይኖር ኮምፎርት ዞን ነው። በቃ በወር እንደሚመጣ ታውቀዋለህ። ለመብላት፣ ለመጣት፣ ለመልበስ በቂ ነው።
ቤትም ከሆነ ተበድረ ወይ ምንድነው ብለህ ትሰራለህ ወይ ትገዛለህ። ታውቃለህ ዛሬ 20 ዓመትም ቢሆን ትገዛለህ። ይመጣል ደግሞ ከዛ ምን ትሆናለህ? ቪዥን የለም፣ ራዕይ የለህም። እዛ ውስጥ ትገባለህ፣ ያልሱሃል፣ እሷን የላስክ እስከ 30 ያቆዩሃል ምናምንና ከዛ በኋላ ቢዝነስ ልትሰራ አሰብክ ልበል። ቢዝነስ ልትሰራ ቢዝነስ ምንድነው? ጌታ ይከብራል? አዎ ይከብራል። ቃሉ አይቃወምም፣ ቃሉ ይደግፈዋል። ግን እሳ ሪስክ አለው። ሲጀምር ልከስር እችላለሁ፣ ሲጀምር ላይዋል፣ ሲጀምር እንዲሆን እችላለሁ እና ቀልቤ ይዘጋዋል። ያ ማለት የጌታ ፈቃድ ነው ማለት አይደለም። ፍርሃት ነው የዘጋው፣ አለማመን ነው የዘጋው። ወይም ደግሞ የለመድከው ኮምፎርት ዞን አለ። በቃ የወርድም ውስጥ መጣለች፣ ምንም ችግር የለውም፣ ሁሉ ነገር በቂ ነው፣ ለመብላት ለመጠጣት ትልቅ ነገር እንዳታስብ፣ ቪዥን እንዳይኖር ምናምን ያደርግና ከዛ በኋላ እሱኛው ኮምፎርት ዞን ሌላ ነገር እንዳታስብ ያደርጋል። በዛን ሰዓት ጌታ አልፈቀደም አንልም። በርትተ ደፍረ መሞከር ያኛው ግን ኖ በውስጥ የሚመጣው ኖ የሚለው ድምፅ ይሄ ነገር ጌታን ያስቀይማል፣ ይሄ ነገር ለእግዚአብሔር ክብር አይሆንም፣ ይሄ ነገር ጥሩ አይደለም ላንተ፣ ይሄ ነገር ከቃሉ ጋር ይጋጫል፣ ይሄ ነገር እንደዚህ ነው እያለ የሚነግርህ ነገር ነው። እሱኛውን መስማት፣ ትንሽ መቆየት፣ ትንሽ መረጋጋት፣ እንደገና መጸለይ፣ እንደገና መስማት፣ እንደገና ማረጋገጥ፣ እንደገና ማጽናት ጠቃሚ የውስጥ ነገር የምንለው እሱ ነው። በተረፈ ግን ሰው በባህሪው ፈሪ ስለሆነ ሰው በባህሪው አዲስ ነገር ለመልመድ ስለሚቸግረው እነዚህ ነገሮች ጌታ አልፈቀዳቸውም ብለን እቻ ታጥፈን ሰነፍ እንድንሆንም አይደለም። ብቻ ባጭሩ ማናቸውም ነገር የጌታ ፈቃድ ነው የምንለው በዛ ነገር ማን የሚከብር ከሆነ ኢየሱስ የሚከብር ከሆነ ኢየሱስ ማይከብር ከሆነ የጌታ ፈቃድ አይደለም። ማናቸውም ነገር የጌታ ፈቃድ ነው የምንለው የመጽሐፍ ቅዱስ ወይም የቃሉ ምን ሲኖረው ድጋፍ ሲኖረው መጽሐፍ ቅዱስ ከፈቀደ። ሶስተኛውና ደግሞ ማጽኛው በልባችን ውስጥ የሚመጣ ምስክርነት ወይም መንፈስ ቅዱስ ለመንፈሳችን የሚናገረው ምስክርነት ነው። በጭራሽ እንዳትሞክረው፣ ይሄ አደገኛ ነው፣ ይሄ ያጠፋሃል፣ ይሄ ይጎዳሃል የሚለው ጫና ሲበዛ ቆም ማለት ጥሩ ነው። መንፈስ ይመስክርልን፣ ፍርሃት ይመስክርልን፣ እሱን ቼክ ማድረግ። መንፈስ ቅዱስ ነው የመሰከረልን ወይስ ኮምፎርት ዞናችንን ላለመልቀቅ ነው? እሱ ሌላ ምርመራ ይጠይቃል። ተረፈ መንፈስ ቅዱስ ነው ብሎ በጣም አጥብቆ ሲናገር በጣም ወሳኝ ነው። ጌታ አይሆንም የሚላቸው ነገሮች ጠቃሚ ስለሆነ አንድ ባልንጀራዬ ፈረንጅ ነው፣ እዚህ ደቡብ ሱዳን ውስጥ ይሰብካል። ከሱዳኖቹ በጫካ ውስጥ እየተኛ ይሄ አሸዋው ላይ እየተኛ እና አገልግሎ ሲመለስ የሚያድሩት ጁባ የሚባል ሀገር ነው፣ የሳውት ሱዳን ዋና ከተማ። ሄዶ እዛ ሪሞት ውስጥ ይሰብኩና ማታ ይሄ ትራክተር አለ፣ ሳር ምናምን የሚጫንበት ትራክተር፣ እሱ ላይ ተጭነው ከፍለው ተጭነው ከዛ ገጠር ውስጥ ከሚሰሩት ጋር ወደ ከተማ ገብቶ ከዛ አንድ ቀን አገልግሎ ሲመለስ ትራክተሩ በሙሉ ተጭኗል፣ ሰው ሞልቷል እና የትራክተሩን የሚነዳው ምንም ማድረግ አልችልም አሉ። አዘኑ። በቃ እንዴት ልንሆን ነው? እዚህ ጫካ ልናድር ነው? በጣም አዘኑ። ትራክተሩ ቀድሞ ህዝብ ጭኖ ሄደ። እዛ መንገድ ላይ የቆዘሙ እያለ አንድ ደራሽ መኪና መጣና ግቡና ልውሰዳቸዋለሁ። ገቡ። ሲሄዱ ያ ትራክተር እዛ ጁባ መግቢያው ላይ ገደል ውስጥ ገብቷል። ህዝብ እዚህ ጋር ወንድማችን ግን በቃ ከፍቶት ለምን ከፍዬ አልሞትኩም ብሎ ማለት ነው። እግዚአብሔር ነው የሚላቸው ነገሮች ሁሉ ወጪ ብታወጣባቸው ምንም ችግር የለው፣ ቢቀሩ ይሻላል፣ ቢከስሩ ይሻላል። እናመሰግናለን ኢየሱስ አባት። ተባረክ፣ ተመስገን። አባ ተባረክ። ታንኪው ክብር ይግባ አባቴ። አባ ጻድቅ አባት፣ ቅዱስ አምላክ እግዚአብሔር አባታችን፣ አምላክ አባታችን፣ መለኮት አባታችን ተባረክ። ስምህ ይመስገን። ለሁላችንም ለኪሳራ ለማይሆኑ ሳምንታት፣ ለኪሳራ ለማይሆኑ ዓመታት የሚሆን ምሕረት፣ የሚሆን ጸጋ፣ የሚሆን ሰላም በጌታችን በኢየሱስ በኩል ለሁላችንም ይሆን።